እንትኖችን አግኝቼ ነው ኖት። ስለዚህ መነሻ ይሆነናል ለማውራት ይመቸናል። እና ያው አስተማሪም ተማሪም የለም ማለት ነው። ሙያዬ አይደለም ሳይኮሎጂ ወይንም ጠንካራ ሴትን ማስተማር በሙያ አስተማሪ ነኝ፣ ግን ማስተምረው ሌላ ነው። ግን አንድ ላይ ይሄን ስላይድ እንደመነሻ ሀሳብ እናደርገውና እንማማርበታለን። የመጀመሪያው ጥያቄ ዝም ብዬ ሳስበው ጠንካራ ሴት የሚባለው ማን ነው? ምንድን ነው ጥንካሬ ሚል ነው። እያንዳንዳችን አይ ቲንክ ጠንካራ መሆን እንፈልጋለን። ልፍስፍስ መሆን፣ ግብ ማያደርስ መሆን፣ የሆነበት ጥሩ ዓላማ ላይ መድረስ ማይፈልግ ሰው የለም ይመስለኛል። እኔ እፈልጋለሁ፣ እናንተ ትፈልጋላችሁ ብዬ ስላሰብኩኝ ነው። እና ምንድን ነው ጠንካራ ሴት ማለት? እንዴት ነው መሆን የሚቻለው? ስለዚህ ይሄን እናየዋለን ማለት ነው። እዚህ ላይ ያለው ጠንካራ ሴት አሁን የምናገኛቸው ሊትሬቸሮች የሚያሳዩን ምንድን ነው? ራስን በራስ ደስታ ማስገኘት ማለት ነው። ኢንዲፔንደንት፣ ነፃ፣ ከማንም ደስታ የማትጠብቅ ሴት፣ በራስ የምትተማመን ሴት፣ የስሜት ነፃነት ያላት፣ እንደገና ከሰዎች ጋር ያላት ግንኙነት ጤናማ የሆነ፣ ራሷን መግለጽ የምትችል፣ የሆነ ፎርሙላ የማትከተል ወይም ራሷን የሆነች የሚል ሀሳብ ያለው አይ ቲንክ ትክክል ነው ብዬ አስባለሁ። ወደ ውስጥ እንገባለን። መጀመሪያ አሰርቲቭ መሆን አለባት ይለናል ጠንካራ ሴት። አሰርቲቭ የሚለው ቃል ምናልባት ከይሉኝታ የጸዳ ብዬዋለሁ እኔ ስተረጉመው። ብዙ ጊዜ የሚያጠቃን ነገር ይሉኝታ ነው እና ለዚህ ለአሰርቲቭነስ ከይሉኝታ የማያጠቃን ለመሆን የመጀመሪያው ማድረግ ያለብን ራስን መጀመሪያ ማድረግ ነው። ይሄ ሰልፊሽነት ይመስለዋል ብዙ ሰው። ሰልፊሽነት አይደለም፣ ሰልፊሽ መሆን አይደለም። እኔ ስኖር ነው ሌላው የሚኖረው። የኔ ቅድሚያ መሰጠት አለበት። ራስን መጀመሪያ ማድረግ ለራስ ቅድሚያ መስጠት ማለት ነው። ሌላው ሁለተኛው ነጥብ ራስን ከሌላ ሴት ጋር አለማወዳደር፣ ከሌላ ሰው ጋር አለማወዳደር ማለት ነው። ራስን መሆን የሚለው ግንዛቤ እኔ አላህ የሰጠኝ የራሴ የሆነ ችሎታ፣ ብቃት፣ ቅርጽ፣ አስተሳሰብ፣ አመለካከት፣ ማንኛውም ነገር ያለኝ ሰው ነኝ፣ ክቡር ነኝ። እዚህ ዓለም ስመጣ አስፈላጊ ነኝ። እያንዳንዱ ሰው ልዩ ኮንትሪቢዩሽን አለው። ሁሉም ሰው ሴትም ወንድ ለየት ያለ ሰው ነው። ድጋሚ ሌላ ሰው ስለማያስፈልግ ነው አላህ በተለያየ ቅርጽ፣ በተለያየ ችሎታ፣ በተለያየ አቅም ይፈጥራል። ስለዚህ ራሴን መሆን አለብኝ። ከሌላ ሰው ራሴን ማወዳደር እና መጨናነቅ አያስፈልግም። ምክንያቱም ለእያንዳንዳችን የተሰጠ ነገር የተለያየ ስለሚሆን ማለት ነው። ሌላው ነጥብ አሰርቲቭ ለመሆን የራስን ባውንደሪ መጠበቅ ማስጠበቅ ማለት ነው። እኔ እነዚህ ነገሮች አይመቹኝም የሚለው አንድ ሁለት ነጥብ ለእያንዳንዱ ሰው ያስፈልጋል። ማንኛውም ከኛ ጋር የሚኖር የሚገናኝ ሰው እነዚህ ባውንደሪዎቼ ናቸው። ለምሳሌ መከበር ከሆነ እኔ የምፈልገው ሁሉ ሰው ይፈልጋል። እኔ መከበር ላይ ማዋረድን አልጠብቅም። ለዚህ ዝም አልልም። ይሄ ባውንደሪ ከዚህ ማለፍ አትችሉም የሚል መስመር ማስመር ይችላሉ ይለናል ሴቶች፣ ጠንካራ ሴቶች ማለት ነው። ሌላው ለራሴ መብት መቆም። አንድ ሰው እንግዲህ ሰሞኑን እንትንም እየተከበረ ነው ትንኮሳ ምናምን የሚባለው ማለት ነው። ማንኛውም ሰው
በትንኮሳም ይሁን በሌላ ጉዳይ እኔ ቦርደር የሚመጣ ከሆነ ቁም ማለት መቻል አለብን። ኦኬ የሰውን መብት የሚከፋ ሰውን ሁሉ ማስቆም መቻል አለብን ማለት ነው። ዝም ማለት አያስፈልግም። ሁሉም ሰው ደፍጥጦ ማለፍ አይችልም። ይሄ የጠንካራ ሴት ባህሪ ነው እና በራስ ማመን፣ በራስ አቅም፣ በራስ ችሎታ ሁሉም ሰው መጀመሪያ እንደተነጋገርነው የራሱ የሆነ አላህ የሰጠው ነገር አለው። ሁሉም ሰው ያለ ምንም ኤክሰፕሽን ማለት ነው። ስለዚህ ያ አቅሜን ችሎታዬን እነዚህ ናቸው ብሎ በእነሱ ማወቅ ማመን። ዋናው ልዩነት አሁን እዚህ ቅድም የቀረበችው አይነ ስውር ሄለን ኪለር አይነ ስውርም ዴፍም ሁለቱንም ይዛ ይሄን